እቺ ፍቅር የምትባል የሴጣን ቁራጭ ልበላት እንጂ አደይን እጥላታለሁ ብላ እንግዲህ ለራሷ እንትን ምንድነው ለሰው በቆፍሩት ጉድጓድ አንዳንዴ ራሳቸው ይገባሉ የሚባል አባባል አለ አይደለ? ጭራሹም ተንጨረጨረች ማለት ነው። አደይ ወድቃ ትፈነከታለች የሆነ ነገር ትሆናለች ብላ ስትጠበቅ እንግዲህ ራሷ ሄዳ ፍትፍት። አደዬ ደግሞ እንግዲህ አፍቃሪዋ መጥቶ እኔ ልውደቅልሽ እኔ ልነጠፍልሽ ብሎ ብድግ ተንጠጥራ እንግዲህ ሮጣ ልትሄድ ስትር ራሷ ተፈጠፈጠች እና እንግዲህ ፍቅር በመውደቋ ማን ነው እስኪ እንደኔ ደስ ያለው? ደስ ያለ ሰው እጁን ያውጣ። እኔም ደስ ብሎኛል እንኳን ወደቀች። በነገራችን ላይ አዴና ማን ነው ስሙ ልጁ? አረ ስሙን ጥሩልኝ። ዳጊ ነው ማን ነው? ብቻ ፍቅራቸው እንደው እለት እለት እያበበ ነው። ይሄ ደግሞ በማን ምክንያት ነው? በፍቅር ምክንያት። ፍቅር የነሱ ፍቅር አጠፋለሁ እያለች ጭራሽ የነሱ ፍቅር እየጨመረ